ሀቢብ የሚባለው ይሄ እንትኑ አዝማሪው ማለት ነው። ፌስቡክ ላይ የሚገርም ነገር ፕሮቴስታንት ውስጥ ማውቀውን መዝሙር ገልብጦ ሲዘምር አሰማሁት እና ይሄ እኮ የከሌ መዝሙር ነው ምናምን ብዬ ኮሜንት አደረኩለት እና ትዝ አለኝ እንደውም ምናምን ብዬ ኮሜንት አደረግ ወላሂ በኮሜንት መጥቶ መች ወጣ ከፕሮቴስታንት አንተ እኮ አሁንም እኮ እዛው ነው ያለኸው መች ሰለምክና ነው አለኝ። ከዛ እንግዲያውስ እንደዛ ከሆነ አስልመኝ በልና እና ምናምን ብስለው ብሎክ አደረገኝ ራሱ። ይሄን ላኩለት ራሱ ማለት በዚህ ደረጃ ማለት ነው ያከፈረኝ። አስቡት። እኔ ምንም ነገር ያልኩት ነገር የለም። ከመዝሙር ላይ ነው የወሰደው ነሺዳው ማለት ነው። ስለዚህ ከመዝሙር ላይ ወስዶታል። ፕሮቴስታንት ውስጥ የከሌ መዝሙር ነው እና ከዛ ነው የወሰድከው ከዛ ነው እና ትዝ አለኝ እንደውም ያ መዝሙር እንደውም እዛ በነበርኩበት ሰዓት ላይ ትዝ እንዲለኝ አደረከኝ አልኩት። ከዛ በኋላ መጥቶ ነው መች ሰለምክና ነው ሲጀመር አሁንም እኮ እዛ ውስጥ ነው ያለው አለኝ። ተመልከቱ፣ በዚህ ደረጃ ይዳፈራሉ ማለት ነው። እና ይሄ እንግዲህ እኔ ብዙ ከአዝማሪ ጋር መነጋገርም አልፈለኩም፣ ግን እስቲ ናና አስልመኝ አልኩት እና በውስጥ ናና አስልመኝ ስለው ብሎክ አደረገኝ። በዚህ ደረጃ ነው ያሉት እና ድንበር እያለፉ ነው እንጂ እኔ በተረፈ እነሱንም ቢሆን ወደ ዲን ከመጣራት ወደኋላ አይደለም። ለሁሉም አቃፊ ነን እንዳልኳችሁ፣ ነቃፊ አይደለንም፣ አካታች ነን፣ አግላይ አይደለንም። ልክ ሙስሊም ያልሆኑ ሰዎችን ወደ ኢስላም በትትና በአኽላቅና በአደብ እንደምንጠራ ሁሉ እነሱንም ለመጥራት ዝግጁ ነን ብለን ነው የምናምነው፣ በመነጋገር በጠረጴዛ ዙሪያ ምናምን። ነገር ግን ያው እንደምታዩት እንትን ነው የሆነ ብሽሽቅ ነገር ምናምን እያደረጉት ነው ያሉት። እንግዲህ አላህ ትዕግስቱን ይስጣችሁ፣ በርቱ። በዚህ ነገር